ሶስት ነጥብ ይላል ጃስ አርሰናል ዓለም አቀፍ ቋጠሮ ነገ የማካሄደው ማለት ነው። አንተ በጣም ነው እንዲህ የምንችለው። ቆይ ምንድን ነው እንዲህ ፕራይም ሲቲን ያየው እኮ ነው የሚመስለኝ። እንዴት ነው ሙሉ 11ዱ ምርጥ ሊሆን የሚችለው? አንተ ስታስበው በኢየሱስ አንተ ዋን ኦፍ ደ ቤስት ሳይኒንግ ማለት ማገኝ ነው። ምን አይነት ፐርፎርማንስ ነው የምታሳየው? ኧረ ባዬ ዛሬም የጨዋታው ኮከብ እሱ ነበረ ፉልሃም ላይ ማለት ነው። በቃ ምንም ነገር የለም። በክልንሽት ነው የወጣ ነው እኮ እሱና ዲያዝ አለ። ኑኔዝ ፕራይም ላይ ነው ተወሱን። በዚህ አስብ ከኋላ ዶናሩማ ነው። በጣም ነው እንዲህ የምንችለው። ቆይ እረፉ እረፉ። ይሄ ዋንጫ ጥማት መጣ መሰለኝ። እረፍ ጋርዲዮላ ተው እረፍ እዴ ያላው የውሸት እንደሆነ ሲጠጋበል እስቲ ጠጋበል እስቲ ፈላው ከቻሳ ብሏል። አትፍጠኑ ይያለ ተጋጫለ በሰላሳ ተበለ እንዶ ውረድ በቃ እኔ አልተመቸኝም። በቃ እዚህ አባውራ ሳይቀመጥ አባት ሳይቀመጥ አንተ ምን ትሰራለህ እዛ ጋር? እኔ እንደሆነ ወያላ ደብሮታል መሰለኝ። ደስ ብሎኛል አባቴ። እኔ ወያላ ሲደብረው ደስ ነው የሚለኝ ጭንቅ ሲለው። እሺ ጀማው መልእክት መሆኑ ነው። ፔፕ ጋርዲዮላ እንግዲህ ከባድ መልእክት ጀማው፣ በጣም ከባድ መልእክት 3 ጎልና 3 ነጥብ ወስዶ እንግዲህ ወደ አርቴታና ወደ አርሰናል መላክ ችሏል ጀማው። ይሄ ቀላል መልእክት ነው ብዬ አላስብም። ምክንያቱም በሚያስገርማችሁ ሁኔታ ማለት ነው ጎል አልተቆጠረበትም ሲቲ ላይ። በጣም ያስገረመኝ እሱ ነው ጀማው። ይሄ ቲም ደካማ ጎን የነበረው ዲፌንሲቭ ኦርጋናይዜሽኑ ነበር። እኔ ቢያንስ ሰከንድ አፍ ላይ የሆነ ጎሎች ይቆጠሩበታል። አሁንም ይሄ መከላከል ድክመቱ አብሮት አለ ብዬ በጣም ጠብቄ ነበረ፣ ግን ዛሬ ፍጹም ሆኗሉ። በተለይ ደግሞ ይሄ ጌ የሚሉት ተጫዋች ማለት ነው የሚገርም ኳሊቲ ያለው ተጫዋች መሆኑን በዚህም ጨዋታ ላይ አስመስክሮ ወጥቷል። የሲቲ የመከላከሉ ሂደት መጥፎ የሚባል አልነበረም። ዛሬ በጣም ቆንጆ ነበር እና 3-0 በሆነ ውጤት ክሊንሺት አስጠብቆ 3 ነጥብና 3 ንጹህ ጎል ይዞ እንግዲህ ወደ አርቴታ መልእክት ልከው ወጥተዋል ማለት ነው። ሲቲዎቹ ከዚህ በኋላ ትክክለኛ የዋንጫ ኮንቴንደር እንሆናለን የሚል ሀሳብ ያለው አይነት ቡድን ነው እያሳዩ የሚገኘው። ግን ጣጣ ያለው እኛ በራሳችን እንወጣለን። የዛሬ ግን ጎል ሳይቆጠርብሽ ወጣሽውን አወጣጥ ሳላደንቅ አላልፍም። ይመቻችሁ። መተናል በአመት ቦታዎትን የሚልቀቁ ጃስ ቦታ አለቀቀ ጃስ ታበቂ እንዲህ ነው እንፈልግ ጃስ። እኔ ማንቸስተር ሲቲ ምን እንደሚያናድ ታውቃለህ? ለቋጠሩ እድል አይሰጥም። እድል ያው በፈርስት ሃፍ 3 ያገባል። ምን አለ ትንሽ ቢጓጉ ቢቋጥሩ ቢያንስ እስከ 6 ሰዓት ምናምን ቢቆዩ ምን አለ? ውይ በጣም የሚያናደው እኮ ሲቲ። በላሽው አንጀቴን በላሽው ሆዴን በላሽው ሲቲ ጠላል ብለሽ ስቋጥር የነበርሽው። አዝናለሁ። 3 ነጥብ ደርሶልሻል። ነገ ላበላ በሆነች ትጫወቻለሽ። አሁን ይመጡና እዚች ጋር እኛ በራሳችን ነው የምንወስነው ሲቲ ላይ አልቋጠርንም ምናምን ይለዋል። ገና ፈርስት ሃፍ ላይ 3 ጎል ቃቃቃ አድርጎ በጊዜ አስታጥቦ ለጥ አስደርጎታል። አሁን ነገ ጧት ይመጣና እንዳልኳችሁ ዲስኩሩን ይነፋል። እኛ አልቋጠርንም በራሳችን ነው ምናምን። ለማንኛውም ግን ማለት ነው ብትበሉ ራሳችሁን ችላችሁ እንደማትበሉ ስለሚታወቅ ብዙ ባትመጻደቁ አሪፍ ነው። የአርሰናል ደጋፊዎች ትላንትና ከባድ ጥፋት ነው ያጠፋ ነው። በቃ ምንም እንዲህ የሚባል ነገር አይደለም። ዝም ብለን ማይመለከተን ጨዋታ ላይ ቋጠረን፣ ለዛ ጸጉራም ሰውዬ ሲባል ማለት ነው። እና ዛሬ ደከመን። በቃ ቋጠሮ መቋጠር አልቻለም። ሲቲ ምን እያደረገ እንደሆነ አላውቅም። ገና ፈርስት ሃፉን 3-0 ይዘው ወጥቷል። ፉልሃም አረ ቢስሚላ ብቻ የኛ ጥፋት ነው። በቃ ትላንት መቋጠር አልነበረብንም። ዝም ብንላ ከፈለጋ 5-6 ምን ያሸንፉም ላሽ ማለት ነበረብን። እሺ ማን ሲቲ ከጌሙ በፊት የጠየቁትን ጥያቄዎች በሙሉ የሰር ብሎ መልሶልኛል። ፈርስት ሃፍ ጌሙን ገደለው። እንደውም እኔ ሰከንድ ሃፍ ይገለዋል። ፈርስት ሃፍ አግብቶ ማግባት አለበት፣ ሰከንድ ሃፍ መግደል አለበት፣ ጫና መቋቋም አለበት፣ ክሊን ሺት መጠበቅ አለበት። ሁሉንም ፔፕ ራሱ በጣም እርግጠኛ ከመሆኑ የተነሳ ተጫዋቾችን እንዲያርፉ ሰከንድ ሃፍ ላይ ከ60 ደቂቃ ጀምሮ ያደርጋ ወጣች። ገባችሁ አለ ፉልሃምን ማይረባ ቡድን ምናምን ከማለት ይልቅ ሲቲን ክሬዲት መስጠት ነው የሚያስፈልገው። መልእክት ለነገ ጨዋታ ለአርሰናል ሆዬ ብሎ መልእክት ልኮለታል። አርሰናል ደግሞ እሰማሃለሁ ወይ የሚለውን መልእክት ነገ ያሳያናል ማለት ነው። አርሰናልም ፈርስት ሃፍ 1 አግብቶ ሰከንድ ሃፍ ጌሙን መግደል አለበት። ክሊንሺት ምናምን አይጠበቅበትም። አርሰናል የክሊንሺት ማስተር ነው። ሲቲ ግን ክሊንሺት ማሳየቱ አሪፍ ምልክት ነው። ብሬንትፎርድን ካሸነፍን ተመልሶ ወደ 6፣ ውልቭዝን ደግሞ ተስተካካይ ጨዋታ ሲቲ የሚያደርገውን ውልቭዝን ካሸነፍን 9 የማድረግ እድል አለን። ነገ መልእክት መላክ አለብን ግዴታ። ከ3 ነጥብ ውጪ ምንም አይነት ነገር ተቀባይነት የለው። እጅ አልሰጥም እያለ ነው። እያያችሁ ነው አይደል? እጅ አልሰጥም እያለ ነው። ግን በርናንዶ ሲልቫ የተናገረውን ንግግር ከሰማችሁ 9 ነጥብ ከሆነ
ምናምን ብሎ ነበር እና 9 ነጥብ ስናደርገው ተስፋ እንደሚቆጡ በቃ 2-3 ጨዋታ ነው የቀረን። 2-3 ጨዋታ ስግጥ ብለን ተስፋ እናስቆርጣቸዋለን እነዚህ ሰዎች ማለት። አሁን ግን ወዬ እያሉ ነው። እኔ ደግሞ ነገ ወዬ ጫና ምናምን ነገ ምን አባ ጫናማ ታየዋለህ we are the gunners። ማንቸስተር ሲቲዎች ተመልሰዋል። አስፈሪው ማንቸስተር ሲቲ ተመልሷል። የዘንድሮን የፕሪሚየር ሊግ ዋንጫ ደግሞ ያነሳል። የሆነ ሰፈር አሁን ብርድ ጀምሯል። ቁርጥማት ምናምን ጀምሯል። ነገ ደግሞ በቋጠሮ እናስጥለውና በ3 ፖይንት ይሆናል። ዘንድሮ እንዳትለቅ። እኔም ከእናንተ ጋር ነኝ። ይኸው እየታሙ አይደል በየሰፈሩ ምናምን የሲቲ እንትን የተባልኩ። አዎ ሲቲ ይሄንን ዋንጫ እንዲያነሳ ፈልጋለሁ። ደግሞ ያነሳልም። በቃ አይቼዋለሁ። ምርጥ አቋም ላይ ናችሁ። እንዳትለቁ። ይሄንን አቋማችሁን ይዛችሁ እንድትቀጥሉ ነው የምፈልገው። የዘንድሮን ፕሪሚየር ሊግ በልታችሁ ፔፕ ጋርዲዮላን በክብር ሸኝታችሁ የሚቀጥለው አመተኛ ወደ ዋንጫው ፉክክር ስንመለስ እንድንፎካከር ፈልጋለሁ። በጣም ነው ናፈቃችሁኝ። የዋንጫ ፉክክራችን ያፈትጋ ያንን የመሰለ ቢዩቲፉል ፉትቦል ናፍቆኛል። ዣቢ አሎንሶን አምጥተን እኛም ተጠናክረን እንመጣለን፣ እንመልሰዋለን ያንን ጎልደን ኤራ ሊቨርፑል ሲቲ ኤራ ሲቲ ፑል ኤል ክላሲኮ የተባለለትን እና እንዳትለቁ። ምርጥ ናችሁ። በሚገርም ሁኔታ ኤርሊንግ ሃላንድ አስቆጥሯል፣ ሴሜንዮ አስቆጥሯል። ምርጥ ብቃት ላይ ናችሁ። እንዳትለቅ። ሚዜያችሁም ይዘጋጃል፣ አታስቡ። ወገቡን በመቀነት አስሮ ሽር ጉድ ብሎ ያስተናግዳችኋል። እና ጀመር ማለት ነው። የለንደን ቡድን ከአርሰናል ቀጥሎ ዌስትሃም ብቻ ነው በቃ ሰላም አስከባሪ። ትንሽዬ እንኳን ቆፍጠና አትሉም? ትንሽዬውን 1 ጎል እሺ፣ በጣም ከፋ ከተባለ 2 ጎል 3 ጎል በ45 ደቂቃ ይገባባችኋል። ምን አይነት ፉልሃም! በጣም የሚገርመኝ እኮ ማለት ነው ፉልሃሞች አግቡ በግድ አግቡ ነው። የመጀመሪያውን ጎል አይታችኋል። እነሱ ናቸው አሲስት ያደረጉት። በእናተ አግባ ብሎ ነው ሳንደርበርግ አሲስት ያደረገው። እስሚዝሮ ምን ነው ቂም ይዘህብናል ነው? ተቀያይመናል ነው? ችግር አለ ነው? ያንን ኳስ ማግባት አቅቶ ነው? ኧረ በስመ አብ! አትሆኑም። በቃ ደህና ደሩ። እሺ ቀለል ያለች 3-0 ማለት ነው። ሲጀመር እንደማንጠላ አውቄው ነበረ። ለ14 ዓመት ሆኗቸዋል ካስጣሉን አቻውላ ካስወጡ ማለት ነው። ፉላ ሁሉንም ተውትና አረጌ ይሄ ምን አይነት ዲፌንደር ነው? በኢየሱስ እግዚአብሔርን ዲፌንሳችንን ሰላም አግኝቷል። እመኑኝ። ባለፈው ፉላ 5-4 አርቋል ብለው እኮ ነው አሁንም 3-0 ሆኖ ሰከንዳት ተስፋ የሚያደርጉት። ይኸውላችሁ ማርያምን የሚገርም ሰላም አግኝቷል ዲፌንሳችን። በጣም የማርክ ጌይ መምጣት የሚገርም ለውጥ። ኩሳኖቭን ጭራሽ ሰከንድ አፍ አስገብቶ እንደ ራይት ባክ እየሞከረው ነበር። ሁሉንም እያጣራን ነው። ያበደ ነው። ስኳድኛ ጋር በሽ ነው። ለሁሉም ተተኪ እነግርሃለሁ ከፈለክ ለሁሉም ማርያምን ፏ። አሁን ሳቪኒዮና ዶኩ ሲመለሱ ፏ ነው። ይኸውላችሁ በ9 ነጥብ ርቀውናል ብለው አስበው ነበረ። ሳይታሰብ 3 ነጥብ ሆነ። ሳይታሰብ ማለት ነው። ነገ ይህንን ጫና ተቋቁመሽ አሸንፊ። እስኪያስ ይቋጠራል። ትጥያታለሽ። ደግሞ 3 ማግባታችን በጣም ደስ ያለኝ ጎል ዲፍረንስ በ5 ነው ምናምን ርቀውን ነበር። አሁን ይኸው መጣንላቸው። በ2 ነው በ3 ነው አሁን አይ ቲንክ። ስለዚህ ነገ ትጥያታለሽ። ፔፕ ጋርዲዮላ እና ሰራዊቱ ያራዳ ልጆች በሚገርም ሁኔታ ዛሬ ያለምንም ጎል ፍቃድ ሳይሰጡ 3-0 በሆነ ውጤት ማለት ነው ፉላምን ጥጉን አስይዘውት አባረውታል ማለት ነው። በሚገርም ሁኔታ ባሳለፍነው ሳምንት ሊቨርፑልን 2-1 ያሸነፉት ሲቲዎች ማለት ነው ዛሬም ደግሞ በሚገርም ሁኔታ ፉላም እንደዚሁ አሸንፎ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 3 ማጥበብ ችሏል። አርሰናል ነገ ከብሬንትፎርድ ጋር እስኪጫወት ድረስ ማለት ነው ያራዳ ልጆች ቀድሞ ማሸነፋቸው አርሰናል ላይ ከፍተኛ ጫና አሳድረው እንደሚገቡ ምንም ጥያቄ የለውም ማለት ነው። ይህንንም አስመልክቶ ነገ እስኪጫወት የ3 ነጥብ ልዩነት ይኖራል ማለት ነው። በመሃላቸው ዛሬ የፔፕ ጋርዲዮላው ሰራዊት እጅግ በጣም አስደናቂ ነበሩ ማለት ነው። ሃላንድ ወደ ጎል አግቢነቱ ተመልሷል ማለት ነው። ሁለተኛው ጎል ኦሬሊ ላስቆጠረው ጎል ራሱ የሰራው ስራ እጅግ በጣም አስገራሚ ነበር ማለት ነው። ሴሜኒዮም እንደዚህ ጎል ማስቆጠር ችሏል። እስቲ ሀሳብ አስተያየታችሁን ኮሜንት ላይ ያራዳ ልጆች፣ የፕላስ ምልክቷ እንዳትረሳ፣ በደም ሼር ኮምፕሊት ይደረግ። ብሬንትፎርድ የልጅነቴ ይኸው ሲቲ ያሸንፋል። ሲቲ ፉላምን 3-0 ቅጥቅጥ ልጥልጥ አድርጎ አሸንፎታል። ዋንጫው የሲቲ ነው። ዋንጫው የማንቸስተር ከተማ ነው። ዩናይትድ ኢዝ ብሉ፣ ማንቸስተር ኢዝ ብሉ። ጀመው ብሉ ናት እንዴ ጀመው። ብሬንትፎርድ የልጅነቴ ነገ አታሳፍረኝም። 2 ጎል ካንተ እጠብቃለሁ። ሜዳ እንዳታስደፍር በቃ ሲቲ ዛሬ አሸንፏል። ሲቲ ዛሬ ገላግሏል። ብሬንትፎርድ የልጅነቴ ጀመው እንቋጥራለን። ጀመው ወደ ጸሎት ሼር አድርጉላችሁ። እንቋጥራለን። ሲቲ አሸንፏል። 3 ነጥብ በሞቴ የሆነ ጌም ፉልሃም በቃ በሞቴ ውሰድ 3 ነጥብ ብሎት ነው እየተጫወተ የሚመስለው። ምንድነው ላስፔስ የምትሰጡት ለሲቲ?
እንዴ? ከኛ ጋር ስትጮቱ ብቻ ነው እንደምትከ በደንብ ዘግታ አትከላከልም? ምን አይነት አረ በስመ አብ ይሁላስ ሶስት አጥቂ ከሶስት ተከላካይ ጋር ምናምን የሚገናኝበት ጌም ነው እንዴ የምናየው? ፈርስት ሃፍ ሲቲ ጨዋታውን ገድለው እንደውም እኔ 6-7 የሚያገባ መስሎኝ ነበር ዛሬ። ወይኔ ሲቲ ሊገላቸው ነው እያልኩኝ ነበር። ማን ሃላንድ ከቦክስ ውጪ እንዲያገባ ትፈቅዳላችሁ? በዛ በተከላካይ ሎንጪ ምናምን እምባፔን እኮ ነው የሚመስለው እኮ ዛሬ። ምንድን ነው? ምን አይነት ጌም ነው የምናየው? እኔ ግን አረ በስመ አብ እኔ መች ነው ለኛ ይሁላ ስፔስ የሚሰጠን? ፕሪሚየር ሊጉ ከኛ ጋር አጌነስት አስሩ ተናግሬያለሁ። አንድ ቲም ለኛ የሚቆም የለም። ራሳችንን ይሄንን ሊግ ምን በለው የማንንም ትብብር አንፈልግ። ሲቲ ነጥብ እንዳታስጥሉት አመቱ እስኪያልቅ ድረስ ማንም እንዳያስጥሉ ራሳችን አሸንፈነው እንበሏለን። ማን ግን እንደዚህ ነው? ፉላም ከኛ ጋር የሚጮተውን ጨዋታ ጎበዝ ማንቸስተር ሲቲ ጎበዝ ጋርዲዮላ በቃ አሪፍ ነው ያረከው። የዛሬ ማሸነፈ ለነገ ለአርሰናል ጭንቀት ነው የሆነው። በቃ እዚች ግስር አርቴታ ላይ እዚች ስር ጎሮሮ ስር መተንፈስ ነው እንዲሞቀው እንዳይበርደው ማለት ነው። ገብቶሃል? ትንሽ ራቅ ስትል ይበርደዋል። እኔ አላልኩም ደግሞ ወያሎቹ ሌላ ነገር እንዳታስቡ ደግሞ እኔ ማን ሲቲ አጠር ያለች መልእክት ለአርሰናል በፖስታ አርጎልኳል። ባይዞ ፖስታ ስል እቺ ክሊንሺቷን ነውና ነገ እንዴት አርሰናል ምላሽ ይሰጣል የሚለውን ከብሬንትፎርድ ጋር ምን ይሆናል። ያው እኔ አሁን ብትጠይቀኝ አርሰናል ምን ይፈጠራል? አርሰናል ኦሬዲ ያሸንፎ ጋፑን ወደ 6 ያጠባል ነው ማለት። ግን ያው እኛ ድራማ እንወዳለን። የሆነ ነገር ይፈጠር ይሆንነ ብለን እንጠብቃለንና ነገ ምን ይፈጠራል? እንዴትስ ምላሹን ይመልሳል አርሰናል ቢሎን እንዳያለን እና ማን ሲቲ እያለ እየተነፈሰ ነው። አሁን እኔ ትንፋሽ አይደለም ማን ሲቲ አርሰናል ላይ ከዛ ሁሉ ሽንፈቶች በኋላ አሁንም ጋፓችን 3 ነው እና ኤኒ ታይም ልመጣልህ እችላለሁ እያለ ነውና እስኪ እንምናየው። እኔ ጓጉቻለሁ እና የዛሬው ጨዋታ ላይ ባይዘይ ማርክ ጉይ ማለት ነው አንተ ይችላል ወይ ሰከንድ አፍ ይውላችሁ ፉላም ሙሉ ጨዋታው ላይ ጥሩ አልነበሩም። ሁሌ ጥሩ አይደሉም ባይዘይ ከማን ሲቲ ጋር ሲጫወቱና የሆነ ጥሩ ሞመንታቸው ራሱ ሲያበላሽ የነበረው ተጫዋች ማርክ ጉይ ነው። ኦፍ ኮርስ ኦራይሊ ማን ኦፍ ዘ ማች መሆን ይገባው ነበር። ጎል አስቆጥሯል፣ ጥሩ ተንቀሳቅሷል። ግን ማርክ ጉይ ማለት ነው ይችላል፣ አንተ ይችላል እና ነገ ምንና ይሆን ነው አሁን ጥያቄ። እኔ ጓጉቻለሁ።